ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይክበር ይመስገን። ለዚህ ሰዓትና ለዚህ ቀን ያደረሰን ፈጣሪያችን ይመስገን ማለት እወዳለሁ። በመጀመሪያም ከሰሞኑ እጅግ በጣም የሚያሳዝን ዜና ሰምተን ነበረ። እንግዲህ ሩት ይርጋለም እህቷ ቅዱሳን ይርጋለምን በምትወዳት ጓደኛዋ ሕይወቷን እንዳሳጣቻት ባመነቻት ጓደኛዋ እንደተጠቃች ሰምተን ነበረ። ቅዱሳን ነፍሷን በአጸደ ገነት ያኖር ማለት እንወዳለን። በመጀመሪያም እንግዲህ ቅዱሳን የሞዴል ሩት ይርጋለም እህት ታላቅ እህቷ ቅዱሳን ማለት ነው። ሩት የሞዴሊንግ ውድድርን አንደኛ በመውጣት በየክፍለ ሀገር እየሄደች የሀገሯን ባህል በማስተዋወቅ የምትታወቅ ጎበዝ ወጣት ሞዴል ናት። እንግዲህ ሚስ ወርልድ ኢትዮጵያ ሩት ይርጋለም ማለት ነው። አሁን ደግሞ ወደ ውጭ ሀገር ከ130 በላይ ከሚሆኑ ሀገራት ጋር ኢትዮጵያን ወክላ ለመወዳደር ወደ ውጭ ሀገር ሽኝት ተደርጎላታል። እንግዲህ ሀገራችን ኢትዮጵያንም ለማስጠራት የራሷንም ሕይወት ለማሻሻል እና ሀዘኗን ዋጥ አድርጋ ሽኝት እንደተደረገላት ነው የተነገረው። ሞዴል ሩት ይርጋለም እንግዲህ በ2026 የኢትዮጵያ ሚስ ወርልድ እንግዲህ እንደሆነች ትታወቃለች። ጎበዝና ለስራዋ ታታሪ ሞዴል ናት። ይቅናሽ ይሳካልሽ ማለት እንወዳለን ከልባችን ማለት ነው። አገራችን ኢትዮጵያን ወክላ ሄዳለች። ከ130 በላይ የሚሆኑ ሀገሮች ናቸው እንግዲህ አብረዋት የሚወዳደሩት። እነዚህን ሀገራቶች ወክላ የሄደችው ሩት ይርጋለም ኢትዮጵያን ወክላ ነው የሄደችው። ይቅናሽ ማለት እንወዳለን ሁላችንም ማለት ነው። አባቷም በጣም ነው ቤተሰቦቿ ሁሉም የሚያሳዝኑት አይደለም ቤተሰቦቿ የኢትዮጵያ ሕዝብ ያዘንበት ነው የእህቷ አሳቃቂ ሞት ማለት ነው። በምትወዳት ጓደኛዋ ቤቴን የተከራየሁትን አዲሱን ቤቴን ላሳይሽ በሚል ቤቷ ከወሰደቻት በኋላ እንደሚታወቀው ከዚህም በፊት እንደተነገረው ማለት ነው በፍቅረኛዋ እንዳስገደለቻት የ2 ሚሊዮን ብር አስገቢ በማለት ለቤተሰቦቿ ደውላ ብንለቃትም ቤተሰቦቿን መናገሯ ስለማይቀር መሞታችን ስለማይቀር እሷን እንግደላት ብለው እንግዲህ የጭካኔ ጥግ ነው ማለት ነው። በምትወዳት ጓደኛዋ ነው እህቷን ያጣችው። ገና 15 ቀን እንኳን አልሆናትም። ነገር ግን አልወዳደርም የእህቴ ሀዘን ላይ ነው ያለሁት ብትልም ጥላት ይደሰታል እንጂ አያዝንም ማለት ነው። የሆነ ነገር ሆኗል። ህይወት ወደፊት ይቀጥላል። የራሷንም ህይወት እንድትቀጥልበት የሀገሯንም ስም እንድታስጠራበት ነውና ተሰባብሮ መቅረት በሀዘን ምክንያት የባሰ መሰበር ስለሆነ የጀመረችውን ስራ ግብ ለማድረስ እንግዲህ ሀዘኗን ቻል አድርጋ አባቷንም ቢሆን ለማስደሰት ለራሷም ለሀገሯም ለሁሉም ነውና የሚጠቅመው መወዳደሯ ጉዳት የለውምና ይቅናሽ ማለት እንወዳለን። ይሄ የሰው ልጅ ሁሉ ደስታ የሁላችንም ደስታ ነውና ሰው ሲደሰት ደስ የሚለው የኢትዮጵያ ሕዝብ በሙሉ ይቅናሽ ይሳካልሽ ማለት እንዳለብን ነው እኔ በግሌ የሚሰማኝ። አባቷም ደስ እንዲላቸው ሀዘናቸውም እንግዲህ በጣም ነው የሚያሳዝነው። አይደለም ሰው የገደለበት ሰው ቤተሰብ በህመም ምክንያት አስታመናቸው ሲለዩም በራሱ ያለውን ሀዘን ሁላችንም እናውቃለንና ሞት ደግሞ አንዳንድ ሰዎች ቤት ብቻ አይደለም የሚገባው ሁላችንም የምንሞትበትን ቀን አናውቅምና የሁላችንም በር ያንኳኳል ማለት ነው። ግን ምንድነው ማንም ሞተብን ምንም ሞተብን ሀዘናችንን ከተወጣን በኋላ ያንን ነገር ወደ ኋላ ትተን ወደፊት የምንቀጥለው ባለን ኑሮ ላይ ነውና ቁጭን ብንል ጥቅም ስለሌለው ማለት ነው። ሀዘኑ አዎ በጣም ነው የሚያሳዝነው። በጣም ነው የምታሳዝነው። እህቷ እንደ እናት የምታያት ያሳደገቻት ታላቅ እህቷ አብረው ብዙ ነገርን ያሳለፉት እህቷን ያጣች ቢሆንም ያንን ሀዘን ወደ ኋላ ትታ ነው እንግዲህ በውስጧ ዋጥ አድርጋ ነው ወደ ውድድሯ ያቀናችው። እግዚአብሔር አምላክ ከፊት ለፊቷ ይቅደምላትና እነዚህን 30 ሀገራቶች አሸንፋ የኢትዮጵያን ስምም አስጠርታ የራሷንም እንግዲህ
አባቷንም ቤተሰቦቿንም ደስ እንደምታሰኝ ኢትዮጵያ ሀገራችንም ደስ እንደሚላት ባለሙሉ ተስፋ ነኝ። ይሳካልሽ። እግዚአብሔር አምላክ ይቅናሽ ማለት እወዳለሁ።